የቀረበልን ዜና ይዘን ቀርበናል። ፕሬዝዳንት ኢሳያስ አፈወርቂ ለኳታሩ አሚር ሼክ ሐመድ ቢን ከሊፋ አልሳኒ መልእክት ላኩም። የፕሬዝዳንት ኢሳያስ አፈወርቂ መልእክት የኤርትራና የኳታር የሁለትዮሽ ግንኙነትን በማጎላበት ላይ ያተኮረ ነው። የፕሬዝዳንቱ መልእክት በኳታር የኤርትራ አምባሳደር አቶ አሊ አህመድ ለኳታሩ አሚር ሼክ ሐመድ ቢን ከሊፋ አስረክበዋል። በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን አራተኛ ርዕሰ ሊቃነ ጳጳሳት በብፁዕ ወቅዱስ ቀዳማዊ ዲዮስቆሮስ የተመራው የቅዱስ ሲኖዶስ አባላት ሊቃነ ጳጳሳትና ምዕመናን የሚገኙበት ሚያዝያ 2011 ዓ.ም ወደ ኢየሩሳሌም አመሩ። ከዚህ በፊት ምዕመናን በየሚያመቻቸው መንገድ ሲጓዙ እንደቆዩና በአሁኑ ወቅት ግን በተደራጀ መልኩ ከሀገር ውስጥ የተውጣጡ 200 ምዕመናንን በቅዱስ ፓትርያርክ ተመርተው ወደ ኢየሩሳሌም የተጓዙ ሲሆን ከአሜሪካ፣ አፍሪካ፣ ኤስያና መካከለኛው ምስራቅ የሚጓዙ ኤርትራውያን እንደሚቀላቀሏቸው ከመንበረ ፓትርያርክ ጽሕፈት ቤት የደረሰ መረጃ አመልክቷል። ብፁዕ ወቅዱስ ዲዮስቆሮስ ኢየሩሳሌም በሚገኘው የኤርትራ ኦርቶዶክስ ቤተክርስቲያን ጊዜያዊ ቤተክርስቲያን ስርዓተ ጸሎት የሚያደርሱ መሆኑ ታውቋል። ይህ በእንዲህ እንዳለ በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን አራተኛ ርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ ቀዳማዊ ዲዮስቆሮስ የተመራው የምዕመናን ቡድን ኢየሩሳሌም በገባበት ወቅት በእስራኤል የኤርትራ ኤምባሲና የኤርትራ ኮሚኒቲ ደማቅ አቀባበልና መስተንግዶ እንዳደረጉለት መረጃው በተጨማሪ አስረድቷል። የኢትዮጵያ ሕዝብ አርበኞች ግንባር ሰራዊት በላይ አርማጭሆ ልዩ ስሙ ማይነጋዳ በተባለ ቦታ ሚያዝያ 8 2003 ዓ.ም በወያኔ ሰራዊት ጸረ ሽምቅ ኃይል ላይ በወሰደው ድንገተኛ የማጥቃት እርምጃ 24 የስርዓቱን ወታደሮች ገድሎ 7 አቁስሎ የተለያዩ የጦር መሳሪያዎችን ከመሰል ጥይቶቻቸውና ሌሎች ወታደራዊ ቁሳቁሶች ጋር መማረኩን የግንባሩ ወታደራዊ መመሪያ አስታወቀም። የኢትዮጵያ ሕዝብ አርበኞች ግንባር ወታደራዊ መምሪያ በሰጠው መግለጫ ባለፈው መጋቢት 3 2003 ዓ.ም በዚሁ ማይነጋዳ በተባለ ቦታ በናቃቸው አሸናፊ የሚመራውን የወያኔ ልዩ ኃይል ሙሉ በሙሉ በመደምሰስ የወያኔ ጦር አዛዦች ወደ ሰሜኑ የሀገሪቱ ክፍል በተለይም በጎንደር ከተማ አካባቢ ብዛት ያለው ሰራዊት ከተለያዩ ቦታዎች አምጥተው ማስፈሩንና የስለላ መዋቅሩን ዘርግቶ የከተማውን ወጣት ወደ ገጠር እንዳይንቀሳቀስ በመከልከል ላይ መሆኑን ገልጿል። በተጨማሪም ወታደራዊ መምሪያ በማይነጋዳ አካባቢ የሚኖረውን ሕዝብ ስርዓቱ በሚያራምደው የግፍ አገዛዝ በከፍተኛ ደረጃ በመሰቃየት ላይ በመሆኑ ብዛት ያላቸው ወጣቶች ወደ ግንባሩ በመቀላቀል ላይ መሆናቸውን አስታውቋል። የኢትዮጵያ ሕዝብ አርበኞች ግንባር በቅርቡ ተጠናክሮ የጀመረውን ወታደራዊና ፖለቲካዊ እንቅስቃሴ በመቀጠል ላይ መሆኑን ለአካባቢ ሰዎች በስብሰባ ገልጾ ህብረተሰቡ ከመሪ ድርጅቱ ጋር ያለውን ሁለንተናዊ ድጋፍና ትብብር እንደሚቀጥልበት አብራርቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ጳውሎስ የ30 ሚሊዮን ብር ቦንድ እንደሚገዙ ማስታወቃቸው ምንጮች ከወደ አዲስ አበባ ገለጹ። እንደ ምንጮቹ መረጃ ለቦንዱ ግዢ የሚለው ገንዘብ የሚያዋጡት በአዲስ አበባ የሚገኙት ቤተክርስቲያናት ሲሆኑ ወደ 200 ለሚጠጉ ቤተክርስቲያናት ከተጻፈው ደብዳቤ ለመረዳት እንደተቻለው እያንዳንዱ ቤተክርስቲያን 200,000 ብር እንዲያዋጣ መመሪያ መሰጠቱ ታውቋል። ለአቡነ ጳውሎስ ፓትርያርክ ዘኢትዮጵያ የቅርብ ዘመዶች የሆኑት የቤተክርስቲያን አስተዳዳሪዎች የእሽታ አፋጣኝ መልስ ሲሰጡ፣ ሌሎች ደግሞ ከሰበካ ጉባኤ አባላቶች ጋር መክረው መልስ እንደሚሰጡ መግለጻቸውን እነዚህ ምንጮች አረጋግጠዋል። የቤተ ክርስቲያናቱ መልስ ሳይታወቅ አቡነ ጳውሎስ የ30 ሚሊዮን ቦንድ በድፍረት እንገዛለን ብለው ማስታወቃቸው ብዙዎችን ሰዎች ያስገረመና የአሰራር ሁኔታ ያሳዘናቸው መሆኑ ይታወቃል። ይህን ጉዳይ አስመልክተው አንዳንድ ሰዎች አስተያየታቸውን ሲሰጡ የኢትዮጵያ የተዋሕዶ ቤተክርስቲያን ሃይማኖታዊ ስራን ትቶ በፖለቲካ እየተበረዘ መሄዱ አሁን ለመጀመሪያ ጊዜ የታየ ሳይሆን በቅዱስ ሲኖዶስ ሳይቀር የፖለቲካ ሰዎች መመሪያ ለአባቶች ሲያስተላልፉ መቆየታቸውን በምሬት ገልጸዋል። ሌላው አስተያየት ሰጪ ደግሞ በደጀ ሰላሙ ስንት ነዳያት ተዘርግተው የሚልሱትና የሚቀምሱት ጠፍተው በሞትና በበሽታ እየረገፉ ለፖለቲካ ደጋፍ ተብለው ይህን ያህል ገንዘብ ቤተክርስቲያን ማውጣቷ የማይደገፍ ተግባር ነው ሲሉ ተቃውሟቸውን አሰምተዋል። በመጨረሻም የኢትዮጵያ ሕዝብ በዋጋ መናርና በድርቅ እየተሰቃየ መሆኑን የአሜሪካ ሬዲዮ ባሰራጨው ዘገባ አስታወቀ። የአሜሪካ ድምጽ ሬዲዮ የኢትዮጵያ ስታቲስቲክስ ኤጀንሲን በመጥቀስ እንደገለጸው ባለፈው መጋቢት ወር ብቻ የሸቀጦች ዋጋ በ25 ከመቶ ያሻቀበ ሲሆን በወርሃ የካቲትም በ16 ከመቶ እድገት አሳይቷል። ዘገባውን ያጠናቀረው የቪኦኤ ዘጋቢ ፒተር ሃይላይን በተጨማሪ መንግስት የዋጋ ንረቱን ለማስቆም በሚል መሰረታዊ ዋጋዎች ላይ ያደረገ የዋጋ ተመን አቅርቦት ከገበያ እንዲጠፋ እያደረገ መሆኑን በማመልከት በአዲስ አበባ ስኳርና ዘይት ከመንግስት ሱቆች ለመሸመት ህዝብ ለረጅም ሰዓታት ወረፋ ይዞ መመልከቱን አስታውቋል።
በሀገሪቱ የተከሰተው የዋጋ ንረት በሚያዝያ ወርም እንደሚቀጥል የኢኮኖሚ ባለሙያዎች መተንበያቸውን ያመላከተው ዘገባ በቅርብ ቀናት በነዳጅ ዋጋ ላይ የተደረገው ጭማሪ የዋጋ ንረቱን ሊያባብስ እንደሚችልም አስታውቋል። ይህ በእንዲህ እንዳለ በደቡብና በደቡብ ምስራቅ ኢትዮጵያ ክፍል ድርቅ መከሰቱን የዓለም የምግብ ፕሮግራም WFP አስታውቋል። የዓለም የምግብ ፕሮግራም ባወጣው መረጃ መሰረት የውሃና የምግብ አቅርቦትን በአካባቢው ለማድረስ ጥረት ቢያደርግም ከችግሩ ስፋት አንጻር ከብቶች ለሞት እየተዳረጉ ይገኛሉ። የአደጋ መከላከልና ዝግጁነት ኮሚሽን በጥር ወር መጀመሪያ ላይ የእርዳታ ጠባቂዎች ቁጥር 2.8 ሚሊዮን መሆኑን አስታውቆ የነበረ ቢሆንም በአሁኑ ወቅት ግን 3.2 ሚሊዮን መሆኑን አስታውቋል። የደቡብ የሀገሪቱ ክፍል በድርቅ በተጠቃበትና የዋጋ ንረቱ 25 ከመቶ ጭማሪ ከማሳየቱ በተጻረረ መልኩ ጠቅላይ ሚኒስትር መለስ ዜናዊ በፓርላማ ቀርበው ሀገሪቷ ለሰባተኛ ጊዜ ባለ 2 አሃዝ ኢኮኖሚ እድገት እንደምታስመዘግብ መግለጻቸው አይዘነጋም።